ሌሊት 9 ሰዓት ላይ በድንገት ነቅተው ያውቃሉ? አይኖቻችሁ ፈጽሞ ነቅተዋል፣ እንቅልፍ ግን ጠፍቷል። ከዚያም በእኔ ላይ ችግር አለ ብላችሁ አስባችሁ ታውቃላችሁ? ምናልባት ያ መንቃት የእንቅልፍ ችግር አይደለም። ምናልባት ከሺዎች ዓመታት በፊት የነበረ የሰው ልጅ ተፈጥሯዊ ልማድ ነው። ዛሬ በታሪክ ውስጥ ከተረሱት እጅግ አስደናቂ የሰው ልጅ ልማዶች አንዱን እንመረምራለን። ይህን የተከፈለ እንቅልፍ ወይም ሴግመንትድ ስሊፕ ብለው ይጠሩታል። የሚገርመው ግን ይህ ልማድ ለምን ዛሬ ሌሊት 9 ሰዓት ላይ አንዳንድ ሰዎች እንደሚነቁ ሊያስረዳ ይችላል። ግን ታሪኩ በብዙ ቪዲዮዎች እንደሚቀርበው ቀላል አይደለም። ይህን ሚስጥር ለመረዳት ከአንድ ታሪክ ተመራማሪ እንጀምራለን። በ1990ዎቹ ሮጀር ኤክሪች የተባለ ታሪክ ተመራማሪ ስለ እንቅልፍ እያጠና አልነበረም። የድሮ ሰነዶችን ብቻ እያነበበ ነበር። ከዚያም አንድ ያልተጠበቀ ነገር አስተዋለ። በብዙ ሰነዶች ውስጥ የመጀመሪያ እንቅልፍ የሚል ሐረግ ይደጋገም ነበር። መጀመሪያ ላይ የጽሑፉ ስህተት ነው ብሎ አሰበ። ግን ከዚያ ሌላ ሰነድ አገኘ። ከዚያም ሌላ። በቀስታ ይህ የተደጋገመ ነገር መሆኑ ግልጽ ሆነ። በመጨረሻ ከ2000 በላይ ታሪካዊ ማስረጃዎችን ሰበሰበ። አንዳንዶቹ እስከ ጥንታዊቷ ግሪክ ድረስ ይመለሳሉ። በዚህ ጊዜ አንድ ነገር ግልጽ ሆነ። ይህ የአንድ ወይም የሁለት ሰዎች ልማድ አልነበረም። ለብዙ ዘመናት በሚሊዮኖች የሚቆጠሩ ሰዎች በሌሊት መካከል ይነቁ እንደነበር የሚያሳይ እንጂ። ግን ነቅተው ምን ያደርጉ ነበር? አንዳንዶቹ ይጸልዩ ነበር፣ ሌሎች ደግሞ ያነቡ ነበር። ቤተሰቦች በእሳቱ አጠገብ ተቀምጠው ይነጋገሩ ነበር። አንዳንዶች ጎረቤቶቻቸውን ይጎበኙ ነበር። አልፎ አልፎ አንዳንዶች ወንጀል እንኳ ይፈጽሙ ነበር። እንግዲህ በሌሊት መካከል መንቃት ለእነሱ እንግዳ ነገር አልነበረም። የዕለት ተዕለት ኑሯቸው አንድ ክፍል ብቻ ነበር። ይህ ልማድ በአውሮፓ ብቻ የተገደበ አልነበረም። አፍሪካ የቲቭ ሕዝብም ተመሳሳይ የእንቅልፍ ልማድ እንደነበራቸው ማስረጃዎች ያሳያሉ። በማዳጋስካርም አንዳንድ የገበሬ ማህበረሰቦች በሌሊት መካከል ይነቁ ነበር፣ ከዚያም እንደገና ይተኙ ነበር። ይህ ሁሉ አንድ ጥያቄ ያስነሳል። ታዲያ እንዲህ ያለው ልማድ እንዴት ጠፋ? መልሱ በአንድ ቃል ሊገለጽ ይችላል። ብርሃን። አዎ፣ ሰው ሰራሽ መብራት ምሽቱን አራዘመው። ሰዎች ዘግይተው መተኛትን ጀመሩ። ከዚያም ኤሌክትሪክ መጣ። ፋብሪካዎች፣ ከተሞች እና ዘመናዊ የሥራ ሰዓቶች የሰውን የእንቅልፍ ልማድ ለዘላለም ቀየሩት። ግን ይህ ሐሳብ በሳይንስ ሊፈተን ይችላል። በ1990ዎቹ የእንቅልፍ ተመራማሪው ቶማስ ዌር ይህንን ጥያቄ ለመመለስ ሞከረ። ተሳታፊዎችን በየቀኑ 14 ሰዓት ሙሉ ጨለማ ውስጥ እንዲቆዩ አደረገ። በጥቂት ሳምንታት ውስጥ አስገራሚ ነገር ተከሰተ። ተሳታፊዎቹ በተፈጥሮ እንቅልፋቸውን ወደ 2 የተለያዩ ክፍሎች መከፋፈል ጀመሩ። እንቅልፋቸው በራሱ ጊዜ ወደ 2 የተለያዩ ክፍሎች መከፋፈል ጀመረ። በሁለቱ እንቅልፎች መካከል ለ1 ሰዓት ያህል ነቅተው ይቆዩ ነበር። ከዚያም እንደገና በቀላሉ ይተኙ ነበር። ለመጀመሪያ ጊዜ ዘመናዊ የሳይንስ ሙከራ ለብዙ ዘመናት ሰዎች ይከተሉት የነበረውን የእንቅልፍ ልማድ እንደገና ያሳየ ይመስል ነበር። ግን ታሪኩ እዚህ አያበቃም። ሌላ ጥናት ይህንን ሐሳብ የበለጠ ውስብስብ አደረገው። ዛሬ በተፈጥሮ የሚኖሩ አዳኝና ሰብሳቢ ማህበረሰቦች እንደ ሀድዛ፣ ሳን እና ቲሲማኔ ሁል ጊዜ የተከፈለ እንቅልፍ አያሳዩም። ይህም አንድ ጠቃሚ ነገር ያስታውሰናል። የሰው ልጅ እንቅልፍ ከምናስበው በላይ ውስብስብ ነው። ስለዚህ ሌሊት 9 ሰዓት ላይ ብትነቁ
ወዲያውኑ በእኔ ላይ ችግር አለ ብላችሁ አትደምድሙ። አንዳንድ ጊዜ ለአጭር ጊዜ መንቃት ሙሉ በሙሉ የተፈጥሮ ነገር ሊሆን ይችላል። ብዙ ጊዜ ችግሩ መንቃቱ ሳይሆን ከዚያ በኋላ የሚመጣው ጭንቀት ነው። እርሱ እንደገና ለመተኛት ያስቸግራል። ስለዚህ ምናልባት ነው ሰውነታችሁ የተበላሸ አይደለም። ምናልባት የሰው ልጅ እንቅልፍ ከምን እንደምናስበው የበለጠ ውስብስብ እንደሆነ እያስታወሰን ነው። እንደዚህ ያሉ የተረሱ የታሪክ፣ የሳይንስ እና የስነ ልቦና ታሪኮችን የምትወዱ ከሆነ ያልተነገረን ሰብስክራይብ ያድርጉ፣ ቪዲዮውን ላይክ ያድርጉ፣ ለወዳጆቻችሁም ሼር ያድርጉ። በሚቀጥለው ቪዲዮ ከታሪኩ ውስጥ የተደበቀ ሌላ አስደናቂ እውነታን ይዘን እንገናኛለን። እስከዛው ድረስ ሰላም።